ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን። እንግዲህ እንደምታዩት ሙሉ አባብጧል። በጠዋት ፊት ነው ሙሉ አዳራችንን አልተኛንም። ሁላችንም ፍትህታችን ስንል ነበር ያደር ነው። ምክንያቱም የሆነ መረጃ አይምሯችንን የሚያሳርፍ መረጃ ይመጣል ብለን ስናስብ ጭራሽ የወለቀ ሂውማን ሄርና 5 ዓመት 3 ዓመት የከረመ ሬሳ ሰው። እናንተ እኮ ትንሽ ጭንቅላት ቢኖራችሁ ማገናዘብ ብችሉ በ2 ወር ሬሳ ጭንቅላት አይወልቅም። ይሄ ምንድነው ደግሞ? እንደ ሂውማን ሄር ጭንቅላቱ ጸጉሯ እንዴት እንደ ሂውማን ሄር ይወልቃል? ሁላቸው የሚበሰብስ እኮ ነው። ጸጉር ይበሰብሳል፣ ሁሉ ነገር ይበሰብሳል። እንኳን ያ ሁሉ ፀሐይ እየወረደበት እዛ በረሃ ላይ ሞታ እንዴ! እናንተ በጣም ሞኝ ናችሁ በእውነት። ይህንን በቃ ላይቭ ላይ ገብታችሁ ቪዲዮ እየሰራችሁ እንድታወሩብን አንፈልግም ብላችሁ ማለታችሁ ምን አይነት ጭንቅላታቸው ትንሽ እንደሆነ ነው የሚያሳየው። እና ይኸውማችሁ አብሶ ሴቷ ልጅ፣ በነገራችን ላይ ሴቷ ናት። ሌሎቹ የሚያናድዱ ናቸው፣ ግን አንደኛ ሴቷ ናት። እኛ ሸዋዎች ስማችን ራሱ ዝምተኛው ሸዋ ነው። እና ችግራችንን በራሳችን የምንፈታንን ምናምን። ይኸውማችሁ መጥፎ ስራችሁን በእኛ በንጹህ ህዝብ ውስጥ አትቦሸቁ። መጥፎ ስራችሁን ለመሸፈን አትሞክሩ። ሸዋ እንትና እያላችሁ እንትን ለማለት አትሞክሩ። ጥፋታችሁን ለመሸፈን አትሞክሩ። ማንኛውም ሰው ኃላፊነት የሚወስደው ላጠፋው ጥፋት ነው። ብሔር ውስጥም ሆነ አካባቢ ውስጥ እየገባችሁ እንትን አትበሉ። የኛ ህዝብ በፍቅር ነው ዝምተኛ ሸዋ የተባለው እንጂ እህታችንን ወስዳችሁ የፈለጋችሁትን ነገር እያደረጋችሁባት እኛ ዝምተኛ ሸዋንን ችግራችን ራሳችን እንፈታለን ብሎ ነገር የለም እናቴ። ይሄ ማንነት ነው። ይሄ ሰብአዊነት ነው። ገብታችኋል? ይሄ ህዝቡ የሚለው አሳማኝ መረጃ እንቶ ነው። እናንተ ይሆን ደረበስባ እኔ በቃ ነፍሴ ልትወጣ ምንድ በቃ የሆነ ነገር ሊያሳይ በቃ እንደዛ ኸያ ላይ እየተነፈሰ ሲሄድ ናይ የተባለ የበፊት ቪዲዮ ነው የመሰለኝ። ለካ ትናንትና ሄደው ነው። ደረበስባ እንደዛ የምትደክመው ሬሳ ፍለጋ ነው ያስታውቃል። እና እህታችንን እግዚአብሔር አምላክ የዛሬ ቅዱስ ገብርኤል ከመከራ ያውጣሽ። የእውነት ለልጅ ስትይ ምንም ነገር ሳይነካሽ እግዚአብሔር ይመልስሽ። ማርያም ትናንትና 50 ሺህ ህዝብ ቁጭ ብሎ ያየው ምን ያህል የሰው እንትን ዋጋ እንዳለው ነው ያየ ነው። በጣም ወንድሞቻችን በጣም ነው የምናመሰግነው። ማርያምን ለእሷ የቆማችሁ ሁላችሁንም በጣም ነው የምናመሰግነው። አሁን ቢሆን እስከ መጨረሻው ድረስ ፍትህ ጠይቁልን። በቃ እሷ ስትመለስ ድረስ እኛ ፍትህ እንጠይቃለን። እና ደግሞ አንቺ ሴቷ ደላሏ ማለት ነው ምን አይነት ወስፌ ነሽ? በስማ በጣም ወስፌ ነገር ነሻ። እንዴት ነው አፍሽ የሚሾለው? አንቺ ምንስ ቢሆን እንዲሁ ሴት እኮ ነሽ። ምንም ነገር እኮ በቃ ሴትነት በቂ ነው። አንቺ በጣም ወራዳ ሰው ነሽ። በጣም ነው የምታስጠይው። ከትናንትና ከንግግሮች ሁሉ ያናደርሽ ብኮኝ አንቺ ነሽ። ለህዝብ እንኳን አንተ ክብር የለሽም። በጣም ምንም ክብር የሌለሽ ሴት ነሽ። ደግሞ ሸዋሸዋ ታለኝ ጦሳችን ነው ይዘሽ ግዴ የማትረቢ